ይህ የምትመለከቱት የልዕልቷ የንግስቷ እጅግ በጣም የምወዳት የማፈቅራት የኔ ልዕልት ሩታ የቤት የትልቁ በር የመግቢያ በር ቁልፍ ነው። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ። ያው የግቢውን ቁልፍ ተቀብላለች። ገብታ የምትፈልገው ነገር ማለት ከሄደሽ ማለት ያለሽ ነው። አሁን ሲደብርሽ ግቢ ላይ ሄደሽ ሞል ምናምን ትያለሽ። አስረክበናል። እንግዲህ መዝናኛ ስፍራ ትልልቅ መዝናኛ ስፍራዎች ሀገራችን ላይ ያሉ፣ እዛ ሄዳችሁ እርስ በእርስ ማውራት ያለባችሁን አውርታችሁ ሪላክስ አድርጋችሁ ጊዜያችሁን አሳልፋችሁ ወደ አዲሱ ወደ ልትወጁ ወደ ምትቺ ወደ ቤተ መንግስት ያለውን ፊኒሺንግ በሙሉ ጨርሰን እንድትገቢ ለማድረግ አስበናል። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ቤተሰቦች እንደምናችሁ? አለን ፈጣሪ ይመስገን፣ ሁላችንም ደህና ነን። ዛሬ በትልቅ ነገር መተናል። ሰላም ልበላችሁ። ሰላም ሰላም፣ እንዴት ናችሁ የኛ ቤተሰቦች? አለን እግዚአብሔር ይመስገን፣ እኛ ደህና ነን። ዛሬ በቆንጆ ነገር መተናል። ዛሬ ሩታን ልዕልቷን ቀጥረናታል። ቤቷን ልናስረክባት ነው። ዛሬ እዚህ ቀጥረናታል። ያው የሚፈጠረውን ምን ቤተሰቦች፣ ያው ከዚህ በፊት ብዙ ጊዜ እንደተናገርኩትም ሩታ ብዙ ነገሮችን እያሳለፈች ያለችበት ከማንኛውም ጊዜ በላይ በአሁን ላይ ሰው ያስፈልጋታል። በጣም ብዙ ነገሮችን እያሳለፈች ያለችው አሁን ነውና ያን አስመልክቶ ነገራቶች በዚህ መልኩ መቀጠል ስላለባቸው ደስታንም ጨቅጭቄ ማድረግ ያለብን ነገር ዛሬ ነው ማድረግ ያለብን። ነገ ከነገ ወዲያ እሷ የሆነ ስሜት ከገባች በኋላ ከተጎዳች በኋላ ነገራቶችን ማስኬድ ወይ ደግሞ ነገራቶችን ለማስቀጠል በጣም ቻሌንጅ ይሆንብናል ብዬው ዛሬ ከሩታ ጋር ብዙ ነገሮችን ልናወራ ተገደናል። ያው ባለፈውም የመጀመሪያ ሽምግልና ስንልክ እንደተመለከታችሁት ፋሚሊ ከማዘሯና ከፋዘር በስተቀር አብዛኞቹ አክሰፕት አድርገዋል። ማዘርና ፋዘር ግን ነገሩን በእናስብበት አልፈውናል። ነገሩን አስበንበት ከዚህ በኋላ በምናየውና በሚሆነው ነገር ተመርኩዘን እሽታችንም እንቢታችንን እናሳውቃቸዋለን ብለውናል። ስለዚህ ያሉት ፋሚሊዎች ከማዘርና ከፋዘር በስተቀር እንዳለ ሁሉም በሚባል ደረጃ ያን ደስታን መውደዳቸውና አክሰፕት ማድረጋቸው ደግሞ ለሷም ነገ ከነገ ወዲያ ከጎኗ ሰው እንዳለና ምንም አይነት ስሜት እንዳይሰማት ያደርጋል ብዬ አስባለሁ።